እንኳን ወደ ማስተርፒስ በደህና መጣችሁ። በዙሪያችሁ ያሉ ሰዎች በእውነት ምን እያሰቡ እንደሆነ አስባችሁ ታውቃላችሁ? ፍቅረኛችሁ፣ የቅርብ ጓደኛችሁ ወይም አብራችሁ የሚሰራ ሰው እያታለላችሁ ቢሆንስ? ዛሬ በምናየው ቪዲዮ ብዙዎች ሊነግሯችሁ የሚፈልጉትን ሰዎችን ለመቆጣጠርና ለመበዝበዝ የሚጠቀሙትን የዳርክ ሳይኮሎጂ ሚስጥራትን እናያለን። ይህንን የማሳያችሁ ሰዎችን እንድትጎዱበት ሳይሆን ራሳችሁን ከእነዚህ ተንኮለኞች እንድጠብቁበት ነው። እስከ መጨረሻው ከተከታተላችሁ ማንኛውም ሰው እንደ መጽሐፍ የማንበብ ብቃት ይኖራችኋል። የመጀመሪያውና በጣም አደገኛው የዳርክ ሳይኮሎጂ ክፍል ጋዝላይቲንግ ይባላል። ይህ ዘዴ አንድ ሰው በአእምሮ በትዝታውና በራሱ ውሳኔ ላይ ጥርጣሬ እንዲያድርበት የማድረግ ጥበብ ነው። ለምሳሌ አንድ ሰው በግልጽ በድሎህ እያለ አንተ ስትናገረው እብድ ነህ፣ ከመጠን በላይ ታጋንናለህ፣ እኔ እንደዛ አላልኩም በማለት ጥፋቱን ወደ አንተ ያዞረዋል። ይህንን ደጋግሞ ሲያደርግ አንተ በራስ አእምሮ መተማመን ታቆምና ሙሉ በሙሉ በሱ ቁጥጥር ስር ትወድቃለህ። ይህንን ለማሸነፍ ሁልጊዜ በራሳችሁ እውነት ላይ እመኑ። ከተቻለ የተባባላችሁትን ነገሮች በጽሁፍ አስቀምጡ። ሁለተኛው ዘዴ የፍቅር ጋጋታ እና ማጣት ይባላል። በዳርክ ሳይኮሎጂ የተካኑ ሰዎች መጀመሪያ አካባቢ ከመጠን ያለፈ ፍቅር፣ ስጦታና ትኩረት ይሰጡሃል። በአንዱ የህይወታችሁ ማዕከል ይሆናሉ። አንዴ በእነሱ ፍቅር መውደቃችሁንና መላመዳችሁን ሲያውቁ ግን በድንገት ይርቃሉ። ስልክ አይመልሱም፣ ፍቅራቸውን ይነፍገዋል። በዚህ ጊዜ ያንን ያጡትን ፍቅር ለመፈለግ ስትሉ ራሳችሁን ዝቅ አድርጋችሁ ለነሱ ባሪያ ትሆናላችሁ። ስሜታችሁን እንደፈለጉ ያጫውቱበታል። ይህንን ለማሸነፍ በአጭር ጊዜ ውስጥ ከመጠን በላይ የሚቀርባችሁን ሰው በጥርጣሬ እዩት። ህይወታችሁን ሙሉ በሙሉ ለአንድ ሰው አሳልፋችሁ አትስጡ። ሶስተኛው ሰዎች በቃላታቸው ሊዋሹ ይችላሉ፣ በሰውነታቸው ግን አይችሉም። አንድ ሰው እየዋሸ ወይም እያታለላችሁ መሆኑን የምታውቁባቸው ሶስት ዋና ዋና ምልክቶችን ነግራችኋለሁ። አንደኛ፣ የአይን ንክኪ። አንድ ሰው ሲዋሽ አይንህን ላለማየት ሊሸሽ ይችላል። ነገር ግን በጥቁር ስነልቦና ወይም ደግሞ የዳርክ ሳይኮሎጂ ብለን በምንጠራው የሰለጠነ ውሸታም እንዳላመነው እንዳታስብ ሆን ብሎ ሳይርገበገብ አይን ውስጥ ትኩር ብሎ ያያል። ሁለተኛ፣ እጅንና እግርን ማጣመር። ይህ ሰውየው ራሱን ለመከላከል እየሞከረ መሆኑን ወይም ለአንተ ሀሳብ ክፍት እንዳልሆነ ያሳያል። ሶስተኛው፣ ያለ ቦታው መነካካት። በንግግር መሃል አፍን መሸፈን፣ አንገትን ማሸት ወይም አፍንጫን መንካት ሰውየው ውስጥ ያለውን ጭንቀትና ውሸት ያሳያል። እዚህ ራስን የመከላከያ ስልቶች ምንድናቸው ብለን ስናይ እንግዲህ እነዚህን ዘዴዎች ካወቅን ራሳችንን እንዴት እንጠብቅ ወይም እንዴት መጠበቅ እንችላለን? አንደኛው፣ አይሆንም ወይም ኖ ማለትን ልመዱ። ተንኮለኞች ሁልጊዜ የሚፈልጉት እምቢ ማለት የማይችሉ የዋሆችን ነው። ሁለተኛ፣ ሚስጥራችሁንና ድክመታችሁን ለሰዎች ወዲያውኑ አታውሩ። ያወቁትን ድክመት መልሰው እናንተን ለማጥቃት ይጠቀሙበታልና። ሶስተኛ፣ በራሳችሁ ስሜትና እውቀት ላይ እምነት ይኑራችሁ። የዛሬው ቪዲዮአችን ይህን ይመስል ነበር። በዙሪያችሁ እንዲህ አይነት ሰው ገጥሟችሁ ያውቃል? ሀሳባችሁን በኮሜንት አጋሩን። በቪዲዮ ጠቃሚ እውቀት ካገኛችሁበት ላይክ ማድረጋችሁ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ህይወታችሁን የሚቀይሩ ጠቃሚ የስነ ልቦና እውቀቶችን ሁልጊዜ ለማግኘት ማስተርክስ ቻናልን ሰብስክራይብ ያድርጉ።